አፍሪካ ቀንድና የቀይ ባህር ቀጠና በታሪካቸው አይተውት የማያውቁት ታላቅ የፖለቲካና የዲፕሎማሲ ግረሙቅ ውስጥ ገብተዋል። በአንድ በኩል ካይሮ አዲስ አበባን በጎረቤቶቿ አማካኝነት በዲፕሎማሲና በወታደራዊ ከበባ ውስጥ ለማስገባት ቀን ከሌት እየሰራች ነው። በሌላ በኩል ደግሞ ኢትዮጵያ የታሪክን አቅጣጫ ለመቀየር ግዙፉን የህዳሴ ግድብ አጠናቃ ወደ አዲስ የኢኮኖሚ ምዕራፍ ተሸጋግራለች። ነገር ግን በዚህ የሞትና ሽረት ፍልሚያ መካከል ያልተጠበቀ አዲስ የኃይል ማዕከል ወደ መድረኩ ብቅ ብሏል። እስራኤል። በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ የተናገሩት አጭር ነገር ግን ጥልቅ መልእክት አዘል ንግግር የካይሮ ባለሥልጣናትን እንደ መብረቅ መጥቷቸዋል። ይህ ንግግር ተራ የዲፕሎማሲ መልእክት አይደለም። ይልቁንም በአባይ ሸለቆ ላይ የተዘረጋ አዲስ የጂኦ ፖለቲካዊ ካርታ ማሳያ ነው። በዛሬው ልዩ ትንታኔያችን እስራኤል የታላቁን የኢትዮጵያ ህዳሴ ግድብ በግልጽ ያወደሰችበት ምስጢር ምንድን ነው? የግብፅ የውጭ ጉዳይ ሚኒስቴር በቁጣ የተሞላ መግለጫ የሰጠው ለምንድን ነው? ከጀርባ ያለው የኃይል ሽሚያና የአፍሪቃ ቀንድ አዲሱ የፖለቲካ ዳንኪራ ወዴት ያመራል? የሚሉትን እንመለከታለን። እስራኤል የታላቁን የኢትዮጵያ ህዳሴ ግድብ በግልጽ ያወደሰችበትና አምባሳደር አብርሃም ንጉሴ ይህንን ንግግር ያደረጉበት ምስጢር ምንድን ነው? ይህ ድንገተኛ ክስተት አይደለም። ከበስተጀርባው ሁለት ዋና ዋና ስትራቴጂካዊ ምክንያቶች አሉት። የቀይ ባህርና የአፍሪቃ ቀንድ የደህንነት ሚዛን። እስራኤል በአፍሪቃ ቀንድና በቀይ ባህር ቀጠና ውስጥ ጠንካራ፣ አስተማማኝና የተረጋጋ ወዳጅ ትፈልጋለች። ኢትዮጵያ ደግሞ የዚህ ቀጠና መልክዓ ምድርና የፖለቲካ ምሰሶ ናት። እስራኤል የኢትዮጵያን የኤሌክትሪክ ኃይልና የኢኮኖሚ እድገት መደገፏ በምስራቅ አፍሪቃ ያለውን ተጽዕኖዋን ለማጠናከር ትልቅ በር ይከፍትላታል። ለካይሮ የተላከው የዲፕሎማሲ መልእክት ግብፅ በቅርቡ ከእስራኤል ጋር ባላት ቀጠናዊ ግንኙነትና በመካከለኛው ምስራቅ ውጥረት ዙሪያ የምትወስዳቸውን አቋሞች ተከትሎ ቴል አቪቭ ለካይሮ ግልጽ መልእክት አስተላልፋለች። በቀጠናው ውስጥ ብቸኛ ውሳኔ ሰጪ አይደላችሁም፣ እኛም ከአፍሪቃ ሀያል ሀገር ከኢትዮጵያ ጋር ጠንካራ ስትራቴጂካዊ ወዳጅነት አለን የሚል። የግብፅ ውጭ ጉዳይ ሚኒስቴር በቁጣ የተሞላ መግለጫ ለመስጠት ለምን ተገደደ? የካይሮ ቁጣ የተጫረው በሁለት ዋና ዋና ምክንያቶች ነው። አንደኛው የዲፕሎማሲያዊ ብቸኝነት ስጋት። ግብፅ ላለፉት ዓመታት ህዳሴ ግድብን ቀጠናዊ ስጋት አድርጋ ለመሳልና ዓለም አቀፍ ጫና በኢትዮጵያ ላይ ለመፍጠር አብዝታ ደክማለች። ነገር ግን እንደ እስራኤል ያለች ቀጠናዊ ሀያል ሀገር ግድቡ ለኢትዮጵያ ኢንዱስትሪ ኢኮኖሚ እጅግ አስፈላጊ ነው ስትል መመስከሯ የካይሮን የከንቱ ውንጀላ ካርድ ባዶ ሜዳ ላይ ያስቀርቶታል። ሁለተኛው በሱዳን በኩል የቀረበው ሰበብ ሚኒስትሩ ኢትዮጵያን በነጠላ ውሳኔ ውሃ በመያዝ የአባይን መጠን ቀንሳለች ሲሉ የከሰሱት በሱዳን በኩል የታየውን የውሃ መጠን መቀነስ ሽፋን በማድረግ ነው። ነገር ግን ኢትዮጵያ በተደጋጋሚ እንዳረጋገጠችው የግድቡ አሞላልና አሰራር የተፈጥሮ የውሃ ፍሰቱን ሳይጎዳ ሳይንስና እውነታን መሰረት አድርጎ የሚካሄድ ነው። የካይሮ ቁጣ የሳይንስ ሳይሆን የፖለቲካ የበላይነት የማጣት ስጋት ውጤት ነው። ከጀርባ ያለው የኃይል ሽሚያና የአፍሪቃ ቀንድ አዲሱ የፖለቲካ ዳንኪራ ወዴት ያመራል? አፍሪቃ ቀንድ ዛሬ የዓለማችን ታላላቅ ሀያላን ሀገራት ፍላጎት የሚጋጭበት ዋና መድረክ ሆኗል። ግብፅ በህዳሴ ግድቡ ላይ ኢትዮጵያን ለመጫን ስትል ከኤርትራ ከሶማሊያና ከሱዳን ጋር ወታደራዊ ዲፕሎማሲያዊ ግንኙነቷን ለማጠናከር እየሮጠች ነው። ግብፅ ኢትዮጵያን በጎረቤቶቿ ለመክበብ የምታደርገው ጥረት ግን አዲስ አይደለም። ኢትዮጵያ በበኩሏ በምድር ላይ ያለውን እውነታ ቀይራለች። ግድቡ ተገንብቶ በቃ፣ ውሃ ተያዘ፣ ኤሌክትሪክ ማመንጨት ተጀመረ። አሁን ኢትዮጵያ ትኩረቷን ወደ ቀጣናዊ የኢኮኖሚ ትስስር አድርጋለች። ለሱዳን፣ ለጅቡቲና ለኬንያ ኃይል በማቅረብ የቀጣናው የብርሃን ማዕከል ሆናለች። እስራኤል ወደዚህ ምልከታ በግልጽ መግባቷ የአባይ ጉዳይ የሶስቱ ሀገራት ኢትዮጵያ፣ ግብፅ እና ሱዳን ድርድር ብቻ መሆኑ አብቅቶ መካከለኛው ምስራቅና የአፍሪቃ ቀንድን የሚያያይዝ አዲስ የጂኦፖለቲካ አሰላለፍ መፈጠሩን ያሳያል። ታሪክ እያስተማረን ያለው አንድ ትልቅ እውነት አለ። የአባይ ወንዝ የወደፊት ዕጣ ፈንታ የሚወሰነው በዛቻ ወይም በፖለቲካ ጫና ሳይሆን እውነተኛ ፍትሐዊ የውሃ አጠቃቀምና የጋራ እድገትን በመቀበል ብቻ ነው። ኢትዮጵያ የታሪክን አቅጣጫ ቀይራለች። የህዳሴው ግድብ የዚሁ አዲስ ዘመን ማብሰሪያ ነው። እስራኤል በይፋ ከኢትዮጵያ ጋር መወገኗ ለቀጠናው የሚከተሉትን መልእክቶች አስተላልፋለች። ለካይሮ የተላከው መልእክት የአባይ የበላይነት ዘመናችሁ አብቅቷል የሚል ነው። ግብፅ ለዘመናት የአባይ ወንዝን እንደ ግል ንብረቷ ስትቆጥር ኖራለች። እስራኤል የህዳሴ ግድብን ማወደሷ ግን ለካይሮ ግልጽ መልእክት አለው። ኢትዮጵያ በአባይ ላይ የምታደርገው ልማት ህጋዊና የማይቀለበስ እውነታ ነው። የዲፕሎማሲ ወንጀላችሁ ዓለም አቀፍ ተቀባይነት የለውም የሚል። እስራኤል ከኢትዮጵያ ጎን መቆሟ ካይሮ በአባይ ዙሪያ የያዘችውን የብቸኝነት የበላይነት ካርድ ሙሉ በሙሉ አክስሞታል። ለቀይ ባህርና ለአፍሪቃ ቀንድ ሀገራት ኢትዮጵያ የቀጠናው ምሰሶ ናት። በአሁኑ ወቅት በኤደን ባህረ ሰላጤ በባብኤል መንደብና በቀይ ባህር አካባቢ ያለው የደህንነት
ውጥረት የዓለምን ትኩረት ስቧል። ለዓለም አቀፍ ሀያላን አሜሪካና ምዕራባውያን እስራኤል በመካከለኛው ምስራቅና በአፍሪቃ የዋሽንግተን ዋነኛ ስትራቴጂካዊ አጋር ናት። እስራኤል የኢትዮጵያን የልማት አቅጣጫ መደገፏ በዋሽንግተን ኮሪደሮች ውስጥ በኢትዮጵያ ላይ ይደረግ የነበረውን አላስፈላጊ የፖለቲካ ጫና የሚያፈርስና አሜሪካኖችን ወደ ሚዛናዊነት የሚያመጣ ትልቅ የዲፕሎማሲያዊ ክብደት ይፈጥራል። ለአረብ ሊግ ግብፅ ሁልጊዜም የአባይን ጉዳይ የአረብ ሀገራት ህልውና ጉዳይ አድርጋ በመሳል የአረብ ሊግ ሀገራት በኢትዮጵያ ላይ እንዲዘምቱ ስታደርግ ኖራለች። የእስራኤል ከኢትዮጵያ ጎን መቆም ግን የአረብ ሊግን አንድነት የሚፈታተንና በካይሮ የሚመራውን ጸረ ኢትዮጵያ ፕሮፓጋንዳ ውጤት አልባ የሚያደርግ ነው። ግብፅ አዲስ አበባን በጂኦ ፖለቲካዊ ከበባ ውስጥ ለማስገባት በምትሰራበት በዚህ ወቅት የእስራኤል ድጋፍ ለኢትዮጵያ ምን ይዞላት ይመጣል? ግብፅ በቅርቡ ከሶማሊያ ጋር ያደረገችው የወታደራዊ ስምምነት፣ ከኤርትራ ጋር የምታደርገው ጥብቅ ግንኙነትና በሱዳን በኩል የምታካሄደው እንቅስቃሴ ኢትዮጵያን የመክበብ ግልጽ ስትራቴጂ ነው። ነገር ግን የእስራኤል ወገንተኝነት ይህንን ከበባ ሰባብሮታል። የዲፕሎማሲያዊ ከበባውን መስበር ግብፅ ኢትዮጵያን በዓለም አቀፍ መድረክ አካባቢውን የምታምስ ሀገር አድርጋ ለመሳል ያደረገችውን ጥረት እስራኤል በግልጽ ባወጣችው የመደገፍ አቋም አክሽፈዋለች። እስራኤል በዓለም አቀፍ ፖለቲካና ሚዲያ ላይ ያላትን ግዙፍ ተጽዕኖ ስንመለከት ይህ አቋም የኢትዮጵያን ዓለም አቀፍ ተቀባይነት የሚያጠናክርና የካይሮን ውንጀላ ውድቅ የሚያደርግ ነው። የደህንነትና ሳይበር መከላከል በአሁኑ ወቅት የጂኦፖለቲካዊ ጦርነቶች የሚካሄዱት በድንበር ላይ ብቻ አይደለም፣ በሳይበርና በደህንነት መረጃ ጭምር እንጂ። እስራኤል በሳይበር ደህንነትና በመረጃ መረብ የዓለማችን ግዙፍ ሀያል ናት። ከእስራኤል ጋር የሚደረግ ስትራቴጂካዊ ግንኙነት ኢትዮጵያ ከውጭ የሚቃጣባትን የሳይበር ጥቃት፣ የደህንነት ስጋትና የቀጠናውን መረጋጋት የሚያናጉ አሸባሪ ቡድኖችን ለመከላከል የሚያስችል ግዙፍ የደህንነት ከለላ ይሰጣታል። ግብፅ ኢትዮጵያን በጎረቤቶቹ አማካኝነት ለመክበብ ያቀደችው የፖለቲካ ቁማር እስራኤል ወደ ጨዋታው በመግባቷ ምክንያት ተገልብጧል። አዲስ አበባ ዛሬ ብቸኛ አይደለችም። የአባይ ወንዝ ውሃ የህይወትና የልማት ምንጭ እንጂ የጦርነትና የሴራ መጫወቻ ሊሆን አይገባውም። ኢትዮጵያ ለተፋሰሱ ሀገራት ያቀረበችው ፍትሐዊ የጋራ እድገት ጥሪ አልተቀየረም። ነገር ግን ሉዓላዊነቷንና የልማት መብቷን የሚቀናቀን የትኛውም አይነት ከበባ በዲፕሎማሲያዊና ስትራቴጂካዊ ብልሃት እንደሚመከት ዛሬ ላይ በግልጽ ታይቷል። የእስራኤልና የኢትዮጵያ አዲስ ስትራቴጂያዊ ትስስር በቀጠናው ላይ ሰላምን ያመጣል ወይስ ደግሞ አዲስ የዲፕሎማሲ ፍልሚያ ይጭራል የሚለውን አብረን የምናየው ይሆናል። እስኪ እናንተስ ምን ታስባላችሁ? እስራኤል ከኢትዮጵያ ጎን መቆሟ የካይሮን የከበባ ስትራቴጂ ሙሉ በሙሉ ያከሽፈዋል ብላችሁ ታምናላችሁ? ወይስ ደግሞ ግብፅ ሌላ አዲስ የፖለቲካ ካርድ ታመጣለች? ሀሳባችሁንና አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ቪዲዮ ከተመቻችሁና ጠቃሚ መረጃዎች ካገኛችሁበት ላይክ ማድረግን እንዳትረሱ። ለወዳጅ ዘመዶ እንዲደርስ ሼር አድርጉት። አዲስ ከሆናችሁ ደግሞ በየቀኑ የሚወጡ ጥልቅ ትንታኔዎች እንዳያመልጣችሁ ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ።